ለቤቱ ከሱ ጋር ትዳር የመሰረተችው እሱን ወዳ ወይም አፍቅራው ሳይሆን ገንዘቡን ፈልጋ እንደሆነ እናም ከጥቂት ጊዜያት በኋላ ፈታው ሀብቱን ለመካፈል እቅድ የነበራት ሴት እንደነበረች እናም ይህንን ፍላጎቷን ለወላጅ እናቷ በመታጋራበት ጊዜ አስጌ መስማቱን እንዲሁም ነገሩን ከሰማና ዓላማዋን ካወቀ በኋላ ያሉትን ንብረቶች በሙሉ በወላጆቹና በወንድሞቹ ስም በማድረግ ከሷ የመጣውን የፍቺ ጥያቄ አሜን ብሎ በመቀበል በፍርድ ቤት በተወሰነው የፍቺ ሂደት ወቅት ሚስት ያሉትን ንብረቶች ወይም የሀብት መጠኖች ለፍርድ ቤቱ ያስመዘገበች ቢሆንም ነገር ግን በሱ ስም የተገኘ አንድም ነገር ባለመኖሩ ፍቹ ጸድቆ እሷም ልጇን ብቻ ይዛ ከቤት መውጣቷን የመረጃ ምንጮቻችን ጠቅሰውልናል። እንግዲህ አስጌን ይህ መራራ የህይወት ገጽ ነው ለሴት ልጅ ያለውን አመለካከት ወይም አቋም እንዲቀይር ያደረገው እናም አቋሙንም በአደባባይ እንዲገልጽ ያስገደደው። እንግዲህ ከፍቺው በኋላ ልጅቷ እናቷ ጋር እንድታድግ በመወሰኑ አስጌ ለልጁ የሚገባውን ተቆራጭ እያደረገ የሚኖር ሲሆን ነገር ግን ልጁን እንደ ልብ ለማግኘት የተቸገረበት ሁኔታ ውስጥ መሆኑን የቅርብ ሰዎቹ ገልጸውልናል።